እሺ አሁን እንደምናየው አዲስ ሰልጣኝ ከተመዘገበ በኋላ ክፍያ በምን መልኩ እናስከፍለዋለን የሚለው ነው። ስለዚህ የክፍያ ማስከፈያ ቦታ የክፍያ መሰብሰቢያ ወይም ፔመንት የሚለው እንከፍታለን። ከዛ በኋላ ክፍያ ማዘዝ ነው የሚቀድመው። መጀመሪያ ክፍያ እናዛለን። ክፍያ ለማዘዝ መጀመሪያ ቁጥሩን እናገኛለን። እዚህ መጻፍ ወይም ኮፒ ካረግነው ፔስት ማድረግ ነው። እሱን ካረግን በኋላ መረጃው ያመጣልናል። ምን ያህል እንደከፈለ ምን ያህል ቀሪ እንዳለው ያሳየናል። ከዛ የክፍያ ማዘዣ የዛሬ ከሆነ የከፈለን የዛሬ የሚለው ክሊክ ስናደርገው በዛሬ ፊል ያደርግልናል። ካልሆነ ደግሞ የትናንትና ከሆነ ወደ ትናንትና መቀየር እንችላለን። እዚህ ጋር ወደፊት ነው እንጂ የማናደርገው ወደ ኋላም መመዝገብ ነው። ስለዚህ ክፍያው የዛሬ ሳምንት ከሆነ የዛሬ ሳምንት ማድረግ ነው። የዛሬ ከሆነ ደግሞ ይህንን ቲክ አድርገናል፣ ቀኑ ሰጥቶናል። ከዛ በኋላ ክፍያ ስላ ነው የምንለው። ክፍያ ስላ ካልነው በኋላ በዚህ መልኩ ያሳየናል። ለምሳሌ አጠቃላይ ክፍያ ነው የሚያሳላልን። ምንም አይነት ክፍያ ከፍሎ ካልሆነ ከዚህ በፊት አጠቃላይ ክፍያ አስልቶ ያሳየናል። ነገር ግን ሙሉ ከከፈለን እንዲሁ እንደቀጠለ ዝም ብለን ማዘዣ አዘጋጅ እንላለን። ካልሆነ ምንድነው የምናደርገው? ክፍያውን መቀነስ የከፈለንን ያክል እንመዘግብለታለን ማለት ነው። ለምሳሌ እሱን ለመቀየር እዚህ ጋር የክፍያ መጠን የሚለው ላይ ከስሩ ክሊክ ስናደርጋት ማስተካከያ ያመጣልናል። ለምሳሌ አሁን የከፈለኝ 15000 ከሆነ 15000 እንዳለ በጥቅሉ ጽፋለሁ፣ እጄ ላይ የሰጠኝን ብር ማለት ነው። ወይም ደግሞ በባንክ ከፍሎ ከሆነ የ15000 ብር ክፍያ የከፈለውን እንመዘግባለን ማለት ነው። ድሮ የከፈለውን ያክል አጠቃላይ ከቫት በፊት ሳይሆን ሙሉን ክፍያ። ስለዚህ እሱ ሳስገባ የቫት መጠኑ ይሄን ያክል ነው፣ የክፍያ መጠን ከቫት በፊት ይሄን ነው፣ አጠቃላይ ክፍያ እኔ ያስገባሁት ይቀበለኛል ማለት ነው። ስለዚህ እሱን ሞልቼ አክሰፕት ነው የምለው። አክሰፕት ስለው እዚህ ጋር በትክክል የሞላልኝ ወይም የተሰጠኝ ያክል ያሳየናል። ስለዚህ ክፍያ ማዘዝ እችላለሁ አሁን ማለት ነው። ስለዚህ ማዘዣ አዘጋጅ እላለሁ። መረጃ በትክክል ተመዝግቧል ይላል። እዚህ ጋር እንደ ፍላጎት ነው። ፕሪንት ማድረግ ካስፈለጋችሁ ማህደር ለማያያዝ ማድረግ ትችላላችሁ፣ ካላስፈለገ መተው ነው። ዞሮ ዞሮ ግን የታዘዘው እንዴት እንደሚመስል እዚህ ጋር በሪፖርት መልክ አሳየን። ስለዚህ ክፍያ ከታዘዘ ቀጥሎ የሚሆነው ክፍያ ተከፍሏል ማለት። ይሄ እንደዚህ ተደርጓል ማለት ምንም አይነት ከክፍያ ጋር ንክኪ ምንም አይኖረውም። ምክንያቱም ታዘዘ እንጂ ስላልተከፈለ እንደከፈለ አይቆጥረውም። ይሄንን እሱን እንደዛ እንዴት እንደሆነ ለማሳየት ይሄ ተማሪ ስለሆነ አሁን ምን ይልናል? እዚህ ጋር ጠቅላላ የተከፈለ ስንት ይላል? 23። ማን ነው ክፍያ የተከፈለ 0 ነው ያለው። ስቲል ያልተከፈለ ጠቅላላ ይሄ ነው ያለው። ይህንን ክሊክ ብናደርገው እና ፔመንት ብንመጣ ሰርች እናደርገውና ክሊክ ብናደርገው እዚህ ጋር ብንመጣ ክሊክ ብናደርገው እዚህ ጋር ምንም አይነት አይኖርም። ምክንያቱም ተከፍሏል ስላልተባለ ክፍያው ማለት ነው። ስለዚህ ወደ ክፍያ መሰብሰቢያ እሄዳለሁ። ክፍያ መሰብሰቢያ ላይ ሄጄ በተማሪ መለያ ቁጥር አሁንም ፔስት አደርገዋለሁ። እዚህ ጋር ምን ያሳየናል? አልተከፈለም ብሎ የታዘዘ ክፍያ ብቻ ያሳየኛል። ስለዚህ እዚህ ጋር ዳብል ክሊክ በማድረግ ቀጥሎ ያለውን ቁጥር ራሱ ይሰጠኛል። ከዛ በኋላ ትክክል ከሆነ አሁንም የተቋረጠለት ደረሰኝ እሱ ከሆነ መተው፣ ካልሆነ መቀየር ይቻላል። ስለዚህ ለመቀየር ምንድነው የማደርገው? ዳብል ክሊክ አደርጋለሁ። ዳብል ክሊክ አደርጋለሁ። ምናልባት ይሄኛው ሁለት አይነት ነው ያለው። በዚህኛው ሲስተም አሁን በምሰራበት ምንም አይነት ደረሰኝ ጃምፕ ማድረግ አይፈቀድም። ስለዚህ ጃምፕ እንዳያደርግ ከተከለከለ ሴቲንግ አለው ቅንብር በማናጀሮች የሚስተካከል ምንም አይነት ኮንቲኒስ ነው መስራት ያለባችሁ ብሎ ካሉ እነሱ ባዘዙት መሰረት ኮንቲኒስ ይቀጥላል። ነገር ግን ጃምፕ እያደረጋችሁ ራሳችሁ እያስገባችሁ ስሩ ካሉም እንደዛ ይደረጋል። ዞሮ ዞሮ አሁን ይሄ ስለተከለከለ ያለኝ አማራጭ ይህንን ማስቀጠል ብቻ ነው የሚሆነው። ከዛ የክፍያ ቀን አሁንም እንዳልኳችሁ የክፍያ ቀን የትናንትና ከሆነ የትናንትና፣ የዛሬ ሳምንት ከሆነ የዛሬ ሳምንት መቀየር እንችላለን። የዛሬ ከሆነ ግን የክፍያ ቀን ክሊክ ባደረገው እሱ ራሱ ይሰጠኛል። ክፍያውንም ማየት ተከፍሏል ከማለታችን በፊት ይህንን በትክክል እኔ የተከፈለኝ ብር መሆኑን ማረጋገጥ ይኖርብኛል። ስለዚህ ትክክል ነው ብዬ ስላስብ ምን አደርጋለሁ? ተከፍሏል እላለሁ። ተከፍሏል ስለው ቲን ናምበር ማስገባት ትፈልጋለሁ ማለት አታችመንቱ በቲን ናምበር ይቋረጥልኝ ላለ ሰው ካስፈለገ እዚህ ጋር ቲን ናምበሩ ጽፈን አዎ እንላለን።
ካልሆነ አይ ብለን እንቀጥላለን። ከዛ በፊት ግን ምንድነው የረሳነው የተከፈለን በምን መልኩ ነው? በጥሬ ገንዘብ ከሆነ ይሄንን ነው ቀጥታ የሚያመጣልን። በቼክ ወይም በባንክ ገቢ ካልነው ግን ያንን ስሊፕ አታችመንት እንድናረግ ይጠይቀናል። እሱ አታች አድርገን ስንመጣ ነው ይሄንን የሚጠይቀን። ስለዚህ አሁን ይሄንን ስለጠየቅኩት በጥሬ ገንዘብ ነው ስላልኩት ይሄንን ስላመጣልኝ ቲንም ናምበር ስለማልፈልግ አይ ይላለሁ። ከዛ በኋላ ምን አለ? መረጃ በትክክል ተመዝግቧል፣ እባክዎ ክፍያውን ያረጋግጡ ወይም ለሚመለከተው ሰራተኛ ያሳውቁ ይላል። ለኛ ከተፈቀደልን ማረጋገጥ ይኖርብናል። ካልተረጋገጠ አሁንም የክፍያ ከፍለዋል ወይም ቅንስናሽ ስለማይሰራለት ማለት ነው። ስለዚህ አሁንም ተመልሰው ወደ መረጃ ለማየት ስንመጣ ተማሪ ፈልግ እንላለን። ከዛ ክሊክ ስናደርገው እዚህ ጋር ያሳየናል ተከፍሏል ስለተባለ። ነገር ግን ስላልተረጋገጠ እዚህ ጋር ምንም ሊያደርግ አልቻለም። ምንም አይነት ክፍያ ከፍሏል ሊል አልቻለም። ስለዚህ አሁንም ማረጋገጥ ይኖርብናል። ሶስተኛ ደረጃ ማለት ነው። ክፍያ መሰብሰቢያ እንመጣለን። አሳይ ብለነዋል። እዚህ ጋር ላይ እሱን ዳብል ክሊክ ስናደርገው አረጋግጥ የሚለው ኢኔብል ይሆናል። ስለዚህ ቀኑም በትክክል በራሱ ባስቀመጠው ነው። ስለዚህ ምንድነው የማደርገው? ይህች ብቻ ዳብል ክሊክ አድርጌ አረጋግጥ ነው የምለው። ሳረጋግጥለት አሁን ሙሉ ክፍያ ተሰርቷል። አሁን ማነው ክፍያውን ስለተረጋገጠ እንደከፈለ ይቆጠራል ማለት ነው። አሁንም ፈልግ ብዬ ክሊክ ሳደርገው አሁን አረንጓዴ አደረገው። ምን አደረገ? ተረጋግጧል ይላል የክፍያ ሁኔታው። ስለዚህ ማን ሰርቶታል የሚለው እዚህ ጋር እንዳለ እዚህ ጋር ደግሞ እዩት። ጠቅላላ ክፍያ ይሄ ነበረ። የተከፈለ ስንት አለ? አሁን 15። ስንት ይቀረዋል? 8 ከምናምን። ስለዚህ በዚህ መልኩ ነው ክፍያ የሚቆጣጠረው ማለት ነው። ስለዚህ ሲመዘገብ የነበረች ቁጥር ወይም ዋጋ ነች ማለት ነው። እቺ ጠቅላላ ክፍያ ዋጋ ብንጨምር ለዚህ ሰውዬ ምንም አይነት አፌክት አያደርገውም። ምክንያቱም የተስማማው ሊከፍል በዚህኛዋ ስለሆነ ማለት ነው። ስለዚህ ሲስተሙ የሚጠብቀው እቺ ከፍሎ እስኪጨርስ ነው። ከዛ ውጭ ተጨማሪ ቢኖር በተጨማሪ በሌላ ምክንያት ካልሆነ የምንጨምርለት እንዲሁ እንዳለ መጨመር አይቻልም ማለት ነው። ስለዚህ የቅናሽ መጠን፣ የቅናሽ ቀን፣ ቢጫ ካርድ፣ የደም አይነት ምናምን አለ። ነፃ መሆኑን የሚገልጽ የትምህርት ማስረጃ ማነው የስኮላርሺፕ መስጫም አለው። እነሱም በማናጀር የሚሰር ይሆናል እናያለን። ኤኒዌይ የክፍያ አሰራር ሙሉ ለሙሉ በዚህ መልኩ ይመስላል።